ይህ በአሁኑ ሰዓት የምታዩት የጠቅላይ ሚኒስትር ዶክተር አብይ አህመድ የስራ ትጋት ማስታወሻ አረንጓዴ አሻራ ነው። የተተከለው በማዕከላዊ ኢትዮጵያ በሆሳዕና ከተማ በሄጦ ቀበሌ ነው። ይህም የተተከለው የህዳሴ ግድባችን የሁለተኛ ውሃ ሙሌት ጊዜ ነው የተተከለው። እንግዲህ ፍሬ ለሶስተኛ ጊዜ አሁን በዚች ዓመት ያው ልንለቅም ነው አፍርቷል ፍሬው። ልክ እንደዛው የእሳቸው ስራዎች መሰረት ድንጋይ የጣሉት በተለያየ ክልሎች በኢትዮጵያ ሀገር ከጫፍ እስከ ጫፍ ያለው ማስታወሻ ፍሬ እየበላን እንገኛለን። ስለዚህ እያንዳንዳችን የስራ ትጋት እንዲኖረን ያስፈልገናል። ጠቅላይ ሚኒስትራችን በከምባታ፣ በአላባ፣ በስልጤ፣ በሀዲያ፣ በዱባንቾ የገጠር ኮሪደር ልማት ሰርተዋል። በሳቸው በዛች የታታርነት ተነሳሽነት እኔም ደግሞ በግል ግቤ ይህንን ለመስራት ሞክሬያለሁ። ኮሪደር ውበት እንግዲህ በእንደዚህ አይነት ችግኞችን መትከል በሃይላንድ በመጠቀም ስለዚህ የሃይማኖት ነጻነትን ባለበት መስቀል ሁሉ አለ። በዚች አይነት ደግሞ እንደዚህ ኮሪደር ተሰርቷል። የህዳሴ ግድባችን ደግሞ ልክ በዛን ጊዜ በሁለተኛ ውሃ ሙሌት ጊዜ የተተከለ ነው። እሱም እንደዚህ አድጓል። አባይ ግድባችን ደግሞ ተመርቋል። በጣም ደስ የሚያሰኝ ነው። እግዚአብሔር ደግሞ ረድቶናል። ጠላቶቻችን አፍሮ ወደ ኋላ ተመልሰዋል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በሆሳዕና ከተማ አስተማሪ ይሆን ዘንድ ይህንን ነገር ለመስራት ሞክረናል። ስለዚህ እዚህ ጋር የተለያዩ አይነት አትክልቶች ይገኛሉ። እንግዲህ ቀይ ስር፣ ካሮት፣ ቲማቲም፣ ቆስጣ፣ ሰላጣ አለ። እዚህ ደግሞ የታላቁ ህዳሴ ግድብ ምረቃ ጊዜ ነው ይሄ ነገር እንትን የተባለው። እዚህ ቦታ ደግሞ ይኸው ሱዳናዊ ውሃን ያጠጣል፣ ችግኝ ይጠቀማሉ፣ ግብጾችም ይጠቀማሉ። በረከቱ ለኢትዮጵያ ብቻ ሳይሆን ለሚጠሉንም ለጠላቶቻችንም በረከት ሆነዋል። ጠላቶቻቸውም ደግሞ ተሸንፈዋል። በእግዚአብሔር ስም ክፋትን ይተው፣ መልካም የሆነ ነገር ከኢትዮጵያ ይጠቀሙ። ፍቅር ያሸንፋል። በፍቅር ገመድ ደግሞ ይጠመዱ። ስለዚህ እንደ ጠቅላይ ሚኒስትራችን ደግሞ መልካም የሆነውን ነገር ለማድረግ ሁሉም ሰው እንዲሞክር ያስፈልጋል። ይህ የእሳቸውን ስራ በመደገፍ በግል ግቤ ያደረግኩት ነው። የሀያኛውን ብሔር ብሔረሰቦችን ምረቃ በመጡበት መንገድ ቢጎብኙ ደስ ይለኛል፣ ግን አስቸጋሪ ስለነበረ በዚችም ደርሶ ቢጎብኙ ደስ ይለኛል። አመሰግናለሁ። እግዚአብሔር ኢትዮጵያን ለዘላለም ይባርክ። ተመስገን ቢዴ ከሆሳዕና ኢትዮጵያ